ባይቢት ማስተርካርድን በመጠቀም አብዛኛው የኦንላይን ክፍያዎችን ጨምሮ ኦንላይን ላይ የፈለጋችሁትን ማንኛውም ዕቃ ከተለያዩ ዓለም አቀፍ ገበያዎች ላይ በባይቢት ማስተርካርድ በመክፈል ዕቃዎችን ማስመጣት ትችላላችሁ። ለዚህ ደግሞ ዶላር ወደ ባይቢት ማስተርካርዱ መጫን ግድ ይላቸዋል። በዚህ ቪዲዮ ዶላር ወደ ባይቢት ማስተርካርድ የሚጫኑበትን መንገዶች በተጨማሪም ዶላር ባይኖራችሁም በኢትዮጵያ ብር ወደ ባይቢት ማስተርካርድ የሚጫኑበትን ትክክለኛ 5 መንገዶችን እነግራችኋለሁ። ከዚህ ውስጥ ቢያንስ አንዱ ለእናንተ በጣም ቀላል መንገድ ነው ብዬ አስባለሁ። እስካሁን የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ስለ ኦንላይን የክፍያ መንገዶች ብዙ መረጃዎችን በዚህ ቻናል ማግኘት ትችላላችሁ። መጀመሪያ ማድረግ ያለባችሁ መክፈትና ቬሪፋይ ማድረግ ነው። ከዛ ባይቢት ማስተርካርድ አፕላይ ማድረግ አለባችሁ። እነዚህን ደግሞ እስካሁን ካላደረጋችሁ ዲቴይል ቻናሉ ላይ የተሰሩ ቪዲዮዎች አሉ፣ ገብታችሁ ማግኘት ትችላላችሁ። ባይቢት ማስተርካርድ ኦልሬዲ አፕላይ ካደረጋችሁ አሁን ዲፖዚት ማድረግ እንደምትችሉ እኔ የመጀመሪያው መንገድ ፒቱፒ ሜትድ ነው። በፒቱፒ በኢትዮጵያ ብር ወደ ማስተርካርዱ መጫን ትችላላችሁ፣ ወይም ዶላር መጫን ትችላላችሁ። ምንም አይነት ዶላር እጃችሁ ላይ ባይኖር ጀስት አካውንታችሁ ላይ የኢትዮጵያ ብር ካለ ንግድ ባንክ አካውንታችሁ ውስጥ ብር ካላችሁ በዛ በመጠቀም ፒቱፒ ላይ ዩኤስዲቲ በመግዛት ወደ ባይቢት ማስተርካርዱ ላይ መጫን ትችላላችሁ። ይህን ለማድረግ ደግሞ ጀስት ባይቢት ላይ ገብታችሁ ፒቱፒ ትሬድ ምትለዋለ ክሊክ አድርጋችሁ ባይ ማድረግ ትችላላችሁ። በምትፈልጉትን አማውንት የምትፈልጉትን ከረንሲ በመምረጥ እና ፕራይሱን አይታችሁ መግዛት ትችላላችሁ። ሁለተኛው መንገድ ደግሞ ኤርድሮፕ ነው። ኤርድሮፖች ላይ የሚሰሩ ከሆነ እነዛን ኤርድሮፖች ከባይቢት ጋር ሊንክ በማድረግ ባይቢት ላይ ሊስት የሆነው ወደ ባይቢት ማስተርካርድ ቶፕ አፕ በማድረግ እቃዎችን መግዛት ትችላላችሁ ማለት ነው። ታፕ ያደረጋችሁትን ሲምፕሊ ወደ እቃ መቀየር ትችላላችሁ ማለት ነው። ጀስት ባይቢት ላይ ያላችሁ ዩኤስዲቲ ማስተርካርዱ አውቶማቲካሊ ስለሚጠቀመው። ሶስተኛው ደግሞ እናንተ ያላችሁ ዶላር ወይም ዩኤስዲቲ ወይም ክሪፕቶ ሌላ ክሪፕቶ ኤክስቼንጅ ዋሌቶች ላይ ከሆነ ለምሳሌ እንደ ባይናንስ፣ እንደ ቴሌግራም ዋሌት፣ ቢትጌት እንዲሁም ሌሎች ዋሌቶች ላይ ከሆነ ከነዛ ዋሌቶች ላይ ወደ ባይቢት ትራንስፈር በማድረግ ባይቢት ማስተርካርድን ቶፕ አፕ ማድረግ ትችላላችሁ። ጀስት ሲምፕሊ ለምሳሌ ፒቱፒ እናንተ የለመዳችሁት ባይናንስ ላይ ከሆነ ከባይናንስ ላይ የገዛችሁትን ዩኤስዲቲ ወደ ባይቢት ትራንስፈር ማድረግ ትችላላችሁ። ትራንስፈር ለማድረግ ደግሞ ሲምፕሊ ለምሳሌ ባይናንስ ላይ ከሆነ ባይናንስ ላይ ወደ ስፖት ላይ ከነበረ ወደ ፈንዲንግ ይቀይሩታላችሁ። ከፈንዲንግ ላይ ያለውን ዊዝድሮዋል ትሉታላችሁ። ዊዝድሮዋል አድርጋችሁ ባይቢት ላይ ደግሞ ዲፖዚት ትሉታላችሁ። ክሪፕቶ ተመሳሳይ ነው መሆን ያለበት። በተጨማሪም ደግሞ ኔትወርኩ ተመሳሳይ ነው መሆን ያለበት ማለት የአርሲዩቲ እነዚህን ተመሳሳይ አድርጋችሁ ኔትወርኩን ተመሳሳይ ካደረጋችሁ በተወሰነ ደቂቃዎች ውስጥ ትራንስፈር ይሆናል ማለት ነው። የተወሰነ $1 አካባቢ ሰርቪስ ቻርጅ ይኖረዋል። በእነዚህ መልኩ ማለት ትችላላችሁ። ወይም እናንተ ሲምፕሊ ፒቱፒ የመጀመሪያው መንገድ በመጠቀም ዳይሬክትሊ ባይቢት ላይ ፒቱፒ አድርጋችሁ መግዛት ትችላላችሁ። አራተኛው ደግሞ በኦንላይን ቢዝነስ ዲፖዚት ማድረግ ትችላላችሁ። እናንተ የምትሰሯቸው ኦንላይን ስራዎች በክሪፕቶ የሚከፍሉ ከሆነ እነዛ ክሪፕቶዎች ወደ ባይቢት ዲፖዚት እንዲሆኑ በማድረግ ዲፖዚት የሆነው ወደ ባይቢት ማስተርካርድ መጠቀም ትችላላችሁ ማለት ነው። አምስተኛው ደግሞ እናንተ ያላችሁ ዶላር ዋይዝ ላይ ወይም ፔፓል ላይ ካላችሁ ሲምፕሊ ለባይቢት ማስተርካርድ መጠቀም ትችላላችሁ። ይህን ለማድረግ ደግሞ ፒቱፒ ትሬድ ታደርጉታላችሁ። ነገር ግን ከረንሲውን ዩኤስዲ ነው የምትሉት። የመጀመሪያው ላይ ኢቲቪ አድርጋችሁ ነው እዚህ ጋር ዩኤስዲ ትሉታላችሁ። ከዛ በኋላ ፔመንት ሜተድ ላይ ወይ ፔፓል ወይም ዋይዝ እንዳላችሁ አካውንት ፔፓል ወይም ዋይዝ ትሉታላችሁ። ከዛ በኋላ ፔፓል ላይ ባላችሁ ዶላር ዩኤስዲቲ ባይቢት ላይ ትገዛላችሁ ማለት ነው። በእንደዚህ መልኩ ዲፖዚት ማድረግ ትችላላችሁ። ባይቢትን እዚህ ላይ ደስ የሚያሰኘው ነገር ሌላ ቦታ ላይ በፔፓል እና በዋይዝ ትሬድ ማድረግ አትችሉም። እዚህ ጋር ባይቢት ላይ ስለተፈቀደ ዋይዝ ላይ እና ፔፓል ላይ ያላቸውን ገንዘብ ሲምፕሊ ወደ ባይቢት በመጫን ባይቢት ማስተርካርድን ቶፕ አፕ ማድረግ ትችላላችሁ። ከዚህ በተጨማሪም ከዚህ በፊት በሰራሁላችሁ ቪዲዮ ፓዮኒር ማስተርካርድ አውጣችሁ ከሆነ ደግሞ ፓዮኒር ማስተርካርድ እንዴት ሲምፕሊ ባላችሁ በኢትዮጵያ ብር ወይም በተለያዩ ሜሶች ዶላር መጫን ከፈለጋችሁ ደግሞ የተሰራ ቪዲዮ አለ ዲስክሪፕሽን ላይ ታገኛላችሁ። በቀጥታ ወደ ቪዲዮ